አጠፋቸው። ብሔርተኞች ጠፍቷል። አልহামዱሊላህ እኔ አብዛኛው የሚሰራው በብሔርተኛ ላይ ነው። ብሔርተኞቹ ጠፍቷል። አብዛኛው የሚሰራው በብሔርተኛ ላይ ነው። ብሔርተኛ ተንፍሷል። የለም የተነፈሰ ጎማ ሆኗል። ብሔርተኛው ሲተነፍስ ደግሞ አሁን ወደ ሃይማኖት እንትን አርጎ ስፖርቱን አርጎ ወደ ሃይማኖት ልትመጡ አይቻልም። እኛ ሚዲያ እስካለን ድረስ ብሔርተኝነት ሃይማኖተኝነት አይቻልም። በዚህ ሚዲያ ላይ እኛ እስካለን ድረስ አይቻልም። አንድ ሰው የሚሆን ሁለት ሰው ቢሆን እንደናንተ በደቦ ባንሰባሰብም ጀግና የሆኑ ኢትዮጵያኖች ቁም ነገር የሚገባቸው ለሀገር የሚያስቡት ከኛ ጋር አለ። ጀግና የሆኑ ኢትዮጵያኖች ከስራችን ከኛ ጋር ስላሉ በመሬትም በዚህም በሌላ በኩልም ከኛ ጋር ስላሉ ብሔርተኝነትን ቀጥቅጠን ወደ ጓዳ እንዳስገባ ነው። አሁንም በስፖርት ስም ሃይማኖትን እንትን የምታረጉ ሰዎችን ቁልቋል ውስጥ እናስገባቸዋለን ማለት ነው። አይቻልም። ከፈለክ በድንጋይ መን በከሰል መን በሰው መን አይመለከተኝም። ኢትዮጵያዊ እስከሆንክ ድረስ በሃይማኖት እዚህ ላይ ወጥተህ ጉራ የምትነፋ ሁላ ማንም ሰላም ልታገኝ አትችልም። የለም በኢትዮጵያ ነው ስም ስፖርት ነው። ትቀጠቅጣለህ። ሌላ ነገር የለውም። ወደ ሃይማኖት ሽፋ የምታረጉን ነገር የለም። ስፖርት ነው። ትቀጠቅጣለህ። ሌላ ነገር የለም። ስታሸንፍ አልহামዱሊላህ ማለት ያለ ነው። አላሁ አክበር ያለ ነው። ማርያምን ደረሰችኝ ማለት ነው። በኢየሱስ ስም ማለት ያለ ነው። ይሄ ዓለማችን ላይ ያለ ነው። ሌላ በብሔር ስም አርጋችሁ ጉራ ምናምን የምትነፉት ይሄ መንደርተኛ ሆነ ባለገሩላ ሚዲያ ላይ ተሰብስበ አላሁ አክበር ጆኒ ሙስሊም የምትሉት ስለ ራሳቸው እስልምና የሚጠይቋቸው መልሰላቸው። እንደዚህ አይነት ነገሮች አንቀበልም ነው ማወቅ ያለባችሁ። ትልቁ ነገር ይሄ ነው። ኦኬ አቡ ፈይዝ ዲበልል በስ እናት አንድ ጊዜ ወሬ ላውራ። ሰላም አለይኩም። ወአለይኩም ሰላም። ቆይ ሰዶ ምን አጠፋን? ለምን እንደዚህ አደረገን? ለምንድን ነው? ምን አጠፋን? እኔ ደጋፊ አይደለም፣ በወሬ አይደለም እኮ በመስራት ነው። እኔ ጆን ጋር ነበርኩ። ጆን ደጋፊ ነኝ እንጂ ሰዶ ጉራ ብቻ ነው። ጉራ መቼ ታሸንፋላችሁ? አረ በእናትህ የሰው ሙዝ አልቀረ፣ ቦሎኬት በኢትዮጵያ ምድር አልቀረ። ምን የት ገባ ያ ሁሉ ጉልበት? እንዴ ነሽና ተው፣ በንፋስ ይወድቃል። እሱ በንፋስ ይወደቀው። መጀመሪያ እጁን እንዲህ ሲያንጠለጥለው የሰውየው ሊያዋርደን ነው አልኩ። በቃ እኔ ባጭሩ የሰውየው ሊያዋርደን ብዬ ምንም ቀጭ ሲያደርገው ተው፣ አንድ ደቂቃ አይዋጋም እንደ ሰው ልጅ አንድ ደቂቃ እንኳን አይዋጋም። አንድ እሺ ጉልበት አለ የምንለው ሰውየው ራሱ ገፍትሮ መነሳት ያቅታል። ነው እሱ እኮ መስቶቂያ እንትን ክትፎ ለመብላት የሄደ መስሎት ነው። መስቶቂያ ለመስራት የሄደ መስሎት ነው። ቆሞ አየ እኮ መጀመሪያ ሳየው ቆሞ ሊመለከት። ኧረ በእናትህ መስቶቂያ ለመስራት የሄደ መስሎት እኮ ቆሞ አየ ነው እሱ። እዚህ ላይ ደግሞ ወጣ ብሎ አልহামዱሊላህ ይላል። የምን አልহামዱሊላህ ነው? ያውዙ ቢላህ ነው እንጂ ያውዙ ቢላህ ነው እንጂ የምን አልহামዱሊላህ ነው? ተቀጥቅጬ አልহামዱሊላህ በገዛ እጄ እንደዚህ ነው። እኔ ምን አይነት እስልምና እንዳለ ላኪም እኮ አሁን እንደ ወላሂ ምንም አልহামዱሊላህ አይባልም። በገዛ እጄ አንተ ባልጠበቀው ነገር ቢመጣ ነው እንጂ አልহামዱሊላህ የሚባለው። እጄ አዑዝ ቢላህ ነው። ተቀጠቀጥኩ በኋላ ነው እንጂ ምንድነው የታሸው? አልহামዱሊላህ ማለት ተቀጥቅጦ አልহামዱሊላህ ከመሬት በቃ እንትን ጋማውን እያራገፈ ተነስቶ አልহামዱሊላህ። ኧረ በጭራሽ ወላሂ እኔ እንደማታ ከዛ በኋላ እንቅልፍ እምቢ አለኝ። ለሱ ወላሂ ለሱ ብዬ ስራት አቁሜ ገባሁ ወደ ቤት ማለት ነው። ሳየው ሌላ ነው የሚያመጡ። ሌላ ሲያመጡ በቃ እነኚህ ሰዎች ኢልያስ ያዙን ብዬ ወደ ቤቴ ነካው። ቤቴ ዝም ተቀጥቅጦ አልহামዱሊላህ ይላል። አልহামዱሊላህ ምን አመጣው? ተቀጥቅጦ አዑዝ ቢላህ ነው የሚባለው። አዑዝ ቢላህ ብቻ። እዚህ ላይ ደግሞ እዛ ተንከባልሎ በኢትዮጵያ ምድር ያላሸነፈ ዱባይ ይመኛል። ምን አይነት ጅልነት ነው?
እኔ ሰው ምን ነካው እንደሆነ አላውቅም። መግባት የምትፈልጉ ሰዎች ታብታብ አድርጉ፣ ሼር አድርጉ፣ ታብታብ አድርጉ፣ ሼር አድርጉ። ሌላ ሰው ይጣላል፣ ይደባደባል። በጣም እንትን ነው ያ ልጁ ረፊቅ እኮ ነው በጣም እንደዚህ ደስ ያለው ዘረዘረው። በቃ ባንደው እንትናው ማነው ሱዳናዊውን ጋምቤላውም እንደዚህ ቆለፎታል አንዱ። ያው ሁለቱም በጣም ጥሩ ነገር ነው። ነገር ግን ያ ልጁ የረፊቅን ኃይል እኮ እንትን ሳዶ ምንም አላሳየ። ምንም መጀመሪያ ጓንትና እጁ ራሱ የተጣጣሙ ነገር አይመስለኝም። እኔ ምንም ስፖርተኛ አልመሰለም። እንዴ አንሳዶ መስሎት ነው እሱ ቦታ አላሁ አክበር ብሎ እኮ ነው ቆመ እንደዚህ። አላሁ አክበር ምን ያገባ ጨዋታ እኮ ነው። መስጊድ አይደለም የገባ እኮ ጨዋታ ቦታ ነው። አላሁ አክበር ቦታ አለው። በቃ የጨዋታ ቦታ አለው። ሁሉም በቃ በገባ አላሁ አክበር እያለ ሰውን ለማዋረድ ኧረ አይሆንም እንዴ። ቆይ እኔ ጉራ የሚበዛበት አሁን እንትን ውስጥ አለ። በየትኛው ነው ጉራ እንካ ታብታብ አድርጉ። ቤተሰብ መግባት ትፈልጋላችሁ? ቤቱን ፎሎ አድርጉ። መግባት ትፈልጋላችሁ? መውራት ትፈልጋላችሁ? ከእኛ ጋር ቤቱን ፎሎ አድርጉ። አትችሉም አይደል? እንዳትመጡ። እኛ ጋር ብርድ አለ ዛሬ። እኛ ጋርም ገብተዋል እኮ ለነገሩ። አሁን ተመልሷል። የዘነበ ነው አልሐምዱሊላህ፣ የዘነበ ነው። ዝናብማ እኛ ጋርም ትላንት ቀን ማታ ነበረ። አሁን ግን አባራ ጠዋት። እኛ ጋር አሁን የዘነበ ነው። አረ ጆኒ በጣም ደስ አለኝ። እንዳለው በቃሉ አስከበረው። በቃ እንዳለ አስከበረ። የመጀመሪያ ዙሪያ ላይ ልጁን አሸበልላለሁ። ከዛ በኋላ ነው ጨዋታ ሁሉም ነገር አለ። አጨመድዳለሁ አለ። አጨምድዶ አሳየን እጁን እንዴ ሄዶ ቆይ ያ ጉልበተኛ እኔ መጀመሪያ አቋቋሙን ራሱ አለባበሱን እግር እኮ የለም። ሴዶ እኮ እግሩ ይሄን ያክላል። በምን እግሩ ነው? እግሩ እኮ ይሄን ያክላል። በጣም አሪፍ ምንም የለውም። በቃ ተው እባክህ፣ ስፖርተኛ ራሱ አይመስልም። በቃ እግሩ እኮ ይሄ ብቻ ነው፣ ሆድ በስተቀር እግሩን አየው። እግሩ ይሄ ብቻ ነው። የስፖርተኛ እግር አይመስልም። ቋንጣ ነው እግሩ። እንደዚህ ነው ለካሱ። ለዚህ ነው መጀመሪያ በቢጃማ የሚዘለው ማለት ነው። እግር የለውም። እግሩ ቋንጣ ነው። ገብቷል። እግሩን በደንብ እኔ እግሩን ነው ያየሁት። ወዳ ማለት ጠብደል ቢሆን እግሩ እንትን ይችላል። በእግር ጠልፎ ይችላል። ያው ጉረኛ ሰው መጀመሪያም እንትን አይልም። አዎ በቃ አዳራሽ ላይ ወጥቶ ሲያሳየው አሬኔ አይቻለሁ። እንዴት ናችሁ? እንዴት አደራችሁ? እንዴት አረፈዳችሁ? ምን አደርን ብለሽ ነው? እንዴት እዛው ኖራችሁ? ኦኬ እኔ እንዴት እንዳየው እንገራችሁ። እኔ ሀቅ ነው የሚያሳድረኝ። እውነት ለመናገር ዜዶ ትፋሹን ጨርሷል። ገና ወደ ውድድር ሳይመጣ በወሬ ነው የጨረሰው። እኔ ዜዶ ማስታወቂያ የሚሰራ ነው የሚመስለኝ እንጂ ስፖርት የሚወዳደር አይመስለኝም። አጭሩን ስነግራችሁ ማለት ነው። አጭሩን ስነግራችሁ ማስታወቂያ እየሰራ ነው ልጁ፣ ቢዝነስ እየሰራ ነው በዚህ አጋጣሚ ማለት ነው። ሁለተኛ ነገር ደግሞ ውድድሩም ቢሆን መጀመሪያ እጅና እግር ከተያዘ በኋላ ምንድን ነው የምትወዳደረው? እጅና እግር ነው የተያዘው። ምንድን ነው የምታወሩት? ድጋሜ ይሞከር ነው የሚለው። ድጋሜ ይሞከር እንዴት ድጋሜ ይሞክራል? ቆይ እዛ ላይ ሪንግ ለነሱ ብሎ ሪንግ ተቀይሮ ሁሉ ሰዓት ፈጅቶብን እዛ ላይ ገብቶ ሲሄዶ እንደዚህ ቆሞ በቃ ከድር መርቱ ያሳየውን እጁን እንዲህ አድርጎ ማለት ነው እኮ። ይሄ እኮ የፍራቻ ስፖርት እኮ ነው። ካያችሁ እንደሆነ እውነተኛ ሀቂም ያላችሁ የፍራቻ እኮ ነው። ዜድ ማን ነው ያና ጆን እኮ ቶሎ ብሎ እጅና እግሩን ያዘው። ሳትያዝ መያዝ አለብህ። ሳትያዝ መያዝ አለብሽ። እዛ ቦታ የገባ እኮ ሴዶ ስፖርት ለመስራት ነው እንጂ ጉራ አይደለም የገባ። ገብተዋል። አሁን እንካ ጆን በተግባር የህዝቡ ያለ ነገር አሳይቶናል አይደለ? እግሩን ሰብራለሁ አለ፣ እጁን ሰብራለሁ አለ። እግሩን ሳያሰብር ያደረሰው አምላኩ ነው። አምላክ ደረሰኛ። ሰላም አለይኩም። አምላኩ ነው የደረሰው እና የጆን ደጋፊዎች ከስር በዳ እጁን ይያዝ እግሩን አደራ ብሎ የጻፉ ነበር። በሳክረ ተናደው እጁን ልሰብር ነው። ሁለተኛ ዙር ከተጀመረ ፈረድ በጌታ አብዲ ቪዲዮ እየሰራ ነው በስላይ አብዲቱ። ሰላም አለይኩም ያ ጀማዓ። የኛ አብዲ ጅማው ያኒ ካሊፍ
ሰላማታን እንጅሩ እኔ ነገርኳቸው። እዚህ ቤት አማርኛ ፕሮግራም ስናወራ መጥቶ ባኖር ባታስተምረኝ አብዲ ጌታቸው የሰራ ቪዲዮ ዱት አድርጌያለሁ። እንዴ አማርኛ ስናወራ ኦሮምኛ ልታስለምዱኝ አትምጣ። ኦሮምኛ ስናወራ አማርኛ ልታስለምደኝ አትምጣ። አማርኛ ስናወራ በአማርኛ አውርተን ነው የምንጨርሰው። ብዙ ጊዜ ብያቸዋለሁ። ኦሮምኛ ስናወራ በኦሮምኛ አውርተን ነው የምንጨርሰው። ገና አድዋ ሙዚየም ውስጥ ምንም ያልታየ ልጅ ዱባይ ሲመኘው ደግሞ ልብ አንተ ድፍረቱ ዱባይ ምን ልሰራ ቺኮቹን ላባረር እንዴ? ሰላማዊ ሰልፍ እየወጡ ነው ያሉ እኮ እዛ ሲሄድ ክትፎ ምናምን የቆረጡ ሰዎች አሁን ሄዶ ብሩን ይመልስልን እንዴ? ትንሽም ቢሆን እኮ መተንፈስ አለ። ምንም አንድ በጥፊ እንደዚህ እንኳን አይነካም። እውነት ትክክለኛ መጽሐፍ ቅዱስን ትእዛዝ ያከበረ እኔ ሴዶ ነው ያየሁት። ለምን በለኝ ከተመታ መልሴ እንዳትመጥ ለአንድዬ ሲጥ ይባላል አይደል? ለአምላክ ሲጥ ይባላል። አሁን ሴዶ ተመታ ቀኝ ከተመታ ግራና አሳየው የተባለው አሳይተዋል። ገልብጦ አሳይተዋል። ፊት ለፊት ስትመታ በጀርባ አሳይ ብለዋል። ፊት ለፊት ስትመታ ጀርባውን አሳይተዋል ማለት ነው። ይሄ ፈጣሪን ትእዛዝን ሞልተዋል ማለት ነው። ወይ እኔ ብቻ ዝቄ አንዴ ላልቅሶ ሊስቆ በቃ በህይወቴ እንደዚህ አይነት ጨዋታ በልብ አይቻል አቆም በጣም በጥሞና ቁጭ ብዬ ያየሁት ሳየው ግን ልጁ አራውዝ ቢላ ምንም እንደው ለነጣሰውና አስደስትም እንደ ትንሽ እንደው ቤተሰብ እንዴት አያችሁ? የመጽሐፍ ቅዱስን ትክክለኛ አላከበረም። ጀርባዬን ቢሰጥ አንድ በጥፊ በዚህ በጥፊ ስትባል በዚህ ስትሆ ነው እሱ ፊት ለፊት በስክ ሲባል ከኋላው በኩል ዞሮ ሰጣው፣ ተገልብጦ ሰጣው ማለት ነው። ሰዶ ግን እውነቴን የአምላኩን ቃል ሞልቷል። ከዛ ተነዞ አልሐምዱሊላህ ይላል። የምን አልሐምዱሊላህ አውዝ ቢላህ ነው እንጂ ከተመጣ አንሶበት አውዝ ቢላህ ምንድነው የለቀቀብኝ? ምን ያነሰው ነው የለቀቀብኝ? አውዝ ቢላህ ብሎ ከላው ላይ ሰይጣን ማባረር ነው። አውዝ ቢላህ ብሎ ሁለተኛ አስተፍርላህ ነው ብሎ ሁለተኛ ተስፋ አልቆርጥም ይላል። ደግሞ ተስፋ አልቆርጥም እሱ ከማን ጋር መዋጋት ነበር? የመጀመሪያ ሴቶች ከገቡ በኋላ የገቡ ከነሱ ጋር እንደው ራሱ ሴዶ እዛ ቢገባ ራሱ እርግጠኛ ነኝ አይጣላም። በቃ ምንም ታክቲክ የሚባል ነገር ስፖርተኛ ካራክተር ኧረ አይውዝ ቢላ ምን አይነት ሰው ነው ሴዶ? እንትን አጨብጭቦ ምንድነው ቃሊኮ ብሎ ቅሊንጦ ከተቱኛል። አጨብጭቦ ደጋፊዎቹ በዚህ ሽንፈት አደረሱት። ገብተዋል። ደጋፊዎቹን አጨብጭቦ በዚህ ሽንፈት አደረሱት። ካሁን በኋላ ማናባቱ ማስታወቂያ ሊያሰራ ማናባቱ ክትፎ ሊሰጠው ለሱ ካሁን በኋላ ወይኔ እናቱ ወይኔ በለው ልጇ ሙዝ ይበላል ወይ እንዴት? አሁን አይ ጆን እስራኤል ልጁን በእንጀራው ከለከልከው። ዜቡ ባንዳውን ገና የሚቀርበው እኮ ገና ዜቡ ጋር ይቀርባል። ገና ኮሜዲያኖች ገና ብዙ ፊልም ይሰራሉ እኮ ገና ብዙ ነገር አለ። እቺን ነገር ጨምሮልኝ ከስር ተኝቶ ወደ አምላኩ የጸለየ ቦስከኛ ሴዶ ፍልፍሉ አለ በዚያ ነው የሆነ ፍልፍል ጓደኛ አረ የሀገሩም ማራግ ብላይ ነው እንጂ የምናወራ ብዙ ነገር ነው። እንደው እንግዲህ ወደ ሀገራቸው ከተመለሱ በኋላ እንስቃለን ብዬ ነው እንጂ ብዙ ነገር የምናወራ አለ። ዛሬ ለትዳ ላይ ሙድ በቃ እንዴ እዚህ ላይ ደግሞ የማችክ ይላል አንዱ መጥቶ ሞራል የምን ሞራል ነው? ሞራሉ ገደል ይግባ። የምን ሞራል ወደ አምላክ ይሳላልኝ አውዝ ቢላ ማለት አልሐምዱሊላህ አለ። እዚህ ላይ ደግሞ ማርሻል አርት ለ18 ዓመት ማርሻል አርት ነኝ ስለው እኔ የኢትዮጵያ ውሹና ካራቴ በቃ ችሎታቸው እንደዛ ከሆነ ምንም ብር እንዳታወጡ፣ ገበሬ በዱላ ቀጥቅጦ ሀገር ያባርራቸዋል። በቃ ካሁን በኋላ
ካራቴ ነኝ እያለ ከጀሞ ጀምሮ ልክ ሙሉ እስከ ቱርክ ድረስ ሄዶ ህዝቡን አስከስሮ በደቂቃ አራውዝ ቢላ ግድ ነው እንጂ በቃ ነው ማሳበድ አለብን። አገሩን ትቶ መሄድ አለበት። ኢትዮጵያ ነው አረዳል ሰባ ያ ቱርክ ሜዳል እኮ ለስልጠና ታይዋን ነው የት ሀገር ነው? ቱርክ ነው አይደለም? ስለዚህ ሴዶ አዋረድከን እንዳዋረድከን ጉዲ ገና ይፈላል ማለት ጉዲ ቴነሽና ካላሸነፍክ ራሱ የሆነ ታክቲክ ትንሽ እንደው ዘሎ ማውደቅም እኮ ያለ ነው። አንድ እንደዚህ እኮ ነው። እኔ ያሳዘነኝ ነገር እኮ ነው። ያሳዘነኝ ነገር እኮ ራሱ ተንሸራትቶ ነው የሚባለው እኮ። አውዝ ቢላህ ማለት ፋንታ ጠፍቶበት አልሐምዱሊላህ አለ። ተቀጥቅጬ አልሐምዱሊላህ ነው እንዴ? አውዝ ቢላህ ነው እንጂ አውዝ ቢላህ በምን አልሐምዱሊላህ ነው። እንደዚህ በራሱ በገዛ እጄ እንደዚህ ተቀጥቅጬ እንደገና እጄን ሰጥቼ እንደገና ሰው አተርፎ ሰጠለ ከባድ ነው ወላሂ። በቃ ሴዶ ተሸንፏል። ቤቱን ሊዘጋ ነው አለ። እኔ ቤቱን ቁጭ ብዬ ያየሁት የነበረው ሰውዬው ኧረ እዚህ ጋ ይዘጋል ጭራሽ። merci ተንፍስ በተንፍስ ተንፍስ። ምን እየሰራ ነው? እንዳትቀጠቀጥ። አይ ተናገር እስክትለኝ ድረስ ነው የጠበቅኩት እንጂ ዝም ብሎ አሻይ ተንፍስ እንዴ ነው። ሰላም፣ በመጀመሪያ ሁላችሁንም ሰላም ማለት እፈልጋለሁ። ያው እኔ በማርሻል አርት ውስጥ ነው ያለሁት። በማርሻል አርት ውስጥ ያለሁኝ ነገር ግን ቴኳንዶ ሳይሆን በኪዮኩሽን ወይም በካራቴ ሜምበር ነኝ። የካራቴ ሜምበር ነኝ፣ አባል ነኝ። ጃፓን ውስጥ ነው የምኖረው። ለረጅም ጊዜ በዚሁ እንትን ውስጥ አለሁኝ እና አሁን የሴዶን ፋይቶችን አይቼዋለሁኝ፣ የሌሎችንም ፋይቶች አይቼዋለሁኝ። በአጠቃላይ ሁለት ነገር ማለት እፈልጋለሁ። አዘጋጆችን በጣም ማመስገን እፈልጋለሁኝ። ሁለተኛውን ዳኞችን በጣም ማመስገን እፈልጋለሁኝ። የመጨረሻ ግን ሴዶ መጨረሻ ላይ ቢሸነፍም እግዚአብሔር እጁ እንዳይሰበር ስላደረገው ስለ ሴዶም እግዚአብሔርን አመሰግናለሁኝ። በመጀመሪያ እንደዛ ነው መናገር የምፈልገው። ሲቀጥል አሁን ሴዶን የምተችበት በሁለት መንገድ ነው የምተቸው። በሁለት መንገድ ስተቸው፣ አንደኛ ባለው በሚሰራው በፕሮፌሽኑ በቴኳንዶ ሲሆን የምተቸው፣ ሁለተኛ ደግሞ ፕሮፌሽን ባልሆነበት በኤምኤምኤ ፋይት ነው የምተቸው። በኤምኤምኤ ፋይት የምተቸው ምንድን ነው? ብዙዎች እሱ ብቻም ሳይሆን ብዙዎች እየተናገሩ ያሉትም ኤምኤምኤ ፋይት የጎዳና ላይ ውድድር ነው ብለው ብዙዎች ይናገራሉ። ያ አብሶሉትሊ ከእውነት የራቀ ነው። ምክንያቱም ኤምኤምኤ ፋይት ማለት ከኪዮኩሽን የወጣ ወይም ከካራቴ የወጣ ነው። አራቱን ባህሪዎች የያዘ ማለት ነው። ሬስሊንግን የያዘ፣ ጁዶን የያዘ፣ ስፓሪንግን የያዘ እና ሌሎችንም ነገሮች ያካተተ ከካራቴ የወጣ ነገር ግን ብራዚሎች ሞር ሰርተውበት አሁን ላይ አምጥተውታል። ስለዚህ የጎዳና ላይ ውድድር አይደለም። ይሄ መታረም አለበት። ኤምኤምኤ ፋይት ማለት ሚክስድ ማርሻል አርት ነው።
ኪዮኩሽን ነው፣ ካራቴ ነው። ከካራቴ ጋር የሚለያየው ከኪዮኩሽን ጋር የሚለያየው ይሄኛው ካራቴ ትራዲሽን በሆነ መንገድ የራሱ የሆነ ህጎች፣ ጠበቅ ያሉ ህጎቹ ሲኖሩት፣ ኤምኤምኤ ፋይት ደግሞ ህግ የለውም። በማንኛውም ነገር ላይ መሰንዘር ትችላለህ። ካራቴ ግን ስፔሲፊክ በሆነ ምቶች ላይ ነው እንትን የሚለው። ስለዚህ ይሄኛውን ነገር መታረም አለበት። ሁለተኛ በኤምኤምኤ ምንድነው ክሪቲሳይዝ ማድረገው ኤምኤምኤ ፋይት በእንደዚህ በ6 ወር እና በ4 ወር ገብተህ የምትማርበት አይደለም። በጣም ስሩ ኤክስፒሪየንስ ሚኒመም 10 ዓመት ምናምን መፍጀት አለበት። መተህ ተሰብረህ ትሬኒንግ ላይ ነው፣ ጨዋታ ላይ አይደለም። ትሬኒንግ ላይ ጥርስህ ተሰብሮ እግርህ ተሰብሮ ተነስተህ ወድቀህ ምን ብለህ ራስን ኢንቨስት አድርገህ ነው ሶሻል ሚዲያ እንትን ላይ ፋይት ላይ መቅረብ ያለብህ እንጂ ራንደምሊ ተነስተህ እንትን አትልም። ምክንያቱም ሴዶ ምንድነው ቴኳንዶ መምህር ነው። ቴኳንዶ መምህር ከሆነ ደግሞ ፕሮፌሽን ያደረገው በፓተርን ነው። በፓተርን ወይም ደግሞ በፎርም ነው ግራጁዌት ያደረገው ቀበቶን ያገኘው እንጂ በፋይት አይደለም። ስለዚህ ይሄኛውን ነገር እንትን ማለት አለበት፣ መታረም አለበት በራሱ። አንድ ቆይ በዛ እንትን ውስጥ ያለ እኮ አሁን ሌላ የፈለገ ቢሆን ሌላው ዓለም ላይ ስናይ ሁለተኛ ቻንስ አለ። 3 ዙር ድረስ ይካሄዳል የፈለገ ነገር ቢሆን ማለት ነው። ገብቷል? አንደኛ ዙር፣ ሁለተኛ ዙር፣ ሶስተኛ ዙር ነው የሚካሄደው። የፈለገ ቢደባደበው ቢደሙም ራሱ ደም በደም የሆነው ራሱ ሁለተኛ ዙር፣ ሶስተኛ ዙር ድረስ መጨረሻ ድረስ ቻንስ ድረስ ይታያል። ይሄ አንድ ብቻ ለምን መቆም ቻለ? በሁለት ነገር እንትን ማለት ትችላለህ። አንደኛው የቆመበት ምክንያት ራሱ ነው። ታብታብ ያደረገው ራሱ ነው የተሸነፈው። ተሸነፍኩ እንጂ አልቻልኩም ብሏል። ያ ከአቅም በላይ ስለሆነ መጎዳትም ስላለ መሰበርም ስላለ አንደኛው ራሱ በተጫዋቹ በቃኝ ብሎ እንትን ይላል። ሁለተኛው ደግሞ ዳኛው ደግሞ እንትን አለ፣ ሙሉ መብት አለው። ጨዋታውን አይቶ ተጫዋቹ የሚጎዳ ከሆነ ያንን ነገር የማስቆም ሙሉ በሙሉ ኃላፊነት አለው። በሁለት መንገድ ማስቆም ይቻላል። ግን ዛሬ ላይ የቆመው ጨዋታው የቆመው በዳኛም ሳይሆን ማንም ሳይሆን በራሱ በሴዶ ነው ይቁም ያለው። ገብቶሃል? ያ ፎር ኤግዛምፕል ሴዶ አቆላለፈ እንትና ጆን አቆላለፈን አይተሃል? እሱ ላይም ልመጣልህ ነው። እሱ ላይ ደግሞ ምን አለ መሰለህ ሴዶ ፕሮፌሽናል ማለትም ቴኳንዶ ላይ ራሱ የሚያሰራቸው ሰራተኞች ተማሪዎቹ ራሱ በጣም ጥያቄ ውስጥ መግባት አለበት። ሲጀመር አይተኸው እንደሆነ ብሎኪንግ የሚባል እንትን አለ። አስተማሪዎች ማስተሮች ልጆቻቸውን የሚያስተምሩት እያንዳንዱን ፎርም ሲያስተምሯቸው ብሎክ እንዴት እንደሚደረግ እንዴት አታክ እንደሚደረግ ነው የሚያስተምሩት አይደለ? ሴዶስ ልክ ሲገባ አይተኸው እንደሆነ ሊያቅፈው ነው የሚገባ የመሰለው፣ እጆቹን ዲፌንድ አላረገም። ሁለተኛ ነገር የቴኳንዶ ምርጡ ኳሊቲው ደግሞ ምንድን ነው? እንደነዚህ ያሉ በስሞ እና በሬስሊንግ ጠንካራ የሆኑ ሰዎችን በምን ካውንተር አታክ ታደርጋለህ? ማየጌሪ በጃፓኒስ ነው የማውቀው እኔ። ማየጌሪ ይባላል። ምንድን ነው? በጉልበት የተጋጣሚህን አገጩን በመምታት በማሸሽ ማለት ነው ኖካውት ታደርጋለህ። ይሄ ሙሉ ለሙሉ ቴክኒክ ያለው የካራቴና የቴኳንዶ ሰዎች ላይ ነው። ስለዚህ እነዚህን ነገሮችን ቴክኒኮችን መጠቀም ማየት መገንዘብ ያለበት የሴዶ ነው። ገብቷል? እሱ ኢሚዲየት ጉልበት አለው። ሴዶ በጣም እጁ ላይ ሰርቷል። ሰውነቱም በተለይ ደግሞ ከየእጆቹ አካባቢ ላይ ጠንካሮች ናቸው። ነገር ግን መስራት የነበረባቸው ቦታዎች አሉ። እግር አልተሰራም፣ ሆድ አልተሰራም። ገብቷል? ሌላ እንቅስቃሴ ትንፋሽ የሚባል ነገር አለ። ኢንዱራንስ አልተሰራም። በዛ ላይ ደግሞ ቱርክም ሄዶ የተለያዩ ሀገሮች ሄዶ ያሰራው ስራ እሱ ልጆቹን የሚያሰራቸው ስራዎች ናቸው። እሱ ራሱ ልጆቹን የሚያሰራቸው ስራዎች ነው እንጂ እሱ ለስራ ሄዶ መማር የሚገባው ነገር አይደለም። እነዚህ ቴክኒኮች የሴዶ ትልቁ ድክመቶች ናቸው። ገብቶሃል? ስለዚህ የማርሻል አርት ትልቁ ጥበቡ ምንድነው? ፍሌክሲብል ነው። እንደፈለግ ተሽከርክረ እንደፈለግ ኢቨን እንትን ቢልበት እንኳን አሟልጮ የመውጣት እንትኑ ራሱ በእንደዚህ አይነት መንገድ የሚመጣ ነው። ብዙዎች እንደዚህ ሲታነቁ ወይም ሾክ ሲደረጉ ያመልጣሉ። እነዛ ቴክኒኮች የሚመጡት ደግሞ በስራ ነው። ያ ደግሞ ጁዶ ይባላል። ጁዶ አለ እዚህም እንትን አለ ማለት እንደዚህ አሁን ሲቆለፍበት ቅድም ሲቆለፍበት እንዴት አድርጎ መውጣት እንደሚችል ማለት ነው ያ እነዛ ነገሮች በትምህርት ነው የሚመጡት። ገብተዋል? በስራ ነው የሚመጡት እንጂ በኦንላይን ትምህርት እሱ ያለው በኦንላይን ነው የተማርኩት አለ። እኔ አይስቢ አናቴት ሯጭ ነበርኩኝ ከነ ሚሊዮን ወልዴ ጋር ከነ ኃይሉ መኮንን ጋር አብሬ የሮጥኩኝ ልጅ ነኝ እና በግል መሮጥና
በቲም መሮጥ ወይም ደግሞ በክለብ መሮጥ በጣም ዲፍረንስ አለው። በግል ስትሮጥ ምንም ነገር የምታመጣው ነገር የለም። በግሩፕ ስትሮጥ፣ በኮች ስትሮጥ ግን የምታመጣቸው ነገሮች አሉ። ገባል? ቴክኒክ እነዚህ አሁን ውድድሮችም እንደዚህ ናቸው። በግል የምትሰራው ሰው የትም አያደርስህ። በአሰልጣኝ በፕሮፌሽን ስትደገፍ ነው ነገሮችን ማስተካከል የምትችለው እና የኦንላይን ትምህርቶቹ ነገሮችን አይተህ ይሄ ሴዶ የሚሰራቸው የግል ስራዎቹ አሰልጣኙ ከሚያሰራው ቀጥሎ የሚሰራው ስራ ነው። አሁን እኔ ለምሳሌ ጂም ውስጥ ነው ያለሁት። ጂም ውስጥ እያለሁት ምንድነው የምሰራው? እግሮቼን አዳብራለሁ፣ ሰውነቴን አዳብራለሁ። ምን እንላለን? ይሄ ፕራይቬት ከፍዬ የምማረው ነው። ገብቶሃል? ነገር ግን በሳምንት 5 ጊዜ አለ ካራቴ። በሳምንት 5 ጊዜ አለ። ሚኒመም የምንሰራው ስራ ስንት ሰዓት መሰለ? 3 ሰዓት ነው የምንሰራው። እሱም በሆነ አጋጣሚ። በተረፈ ግን 5 ሰዓት 6 ሰዓት ነው የምንሰራው። ሁለተኛ ነገር ደግሞ ሰዓት የምንሰራበት ሰዓት፣ ለምሳሌ በቀደመታ ኢንተርቪው ሲያደርግ ምንድን የሰማሁት ያለበት ሆቴል የተቀመጡበት ሆቴል በጣም ቀዝቃዛ ነው፣ ለማርሻል አይሆንም ሲል ሰምቼዋለሁ። ያ ደግሞ በጣም 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 መጥፎ ንግግር ነው። ለምሳሌ እኛ ስንሰራ ዊንተር ከሆነ -7 ውስጥ በወንዝ ውስጥ ገብተን ነው የሚያሰሩት። አሁን ሰመር ነው ያለው 38 ዲግሪ 39 ዲግሪ ነው ያለው። ምሳ ሰዓት ላይ ነው የሚያሰሩ። ገብቷል? እነዚህ ነገሮችን ነው የምትቋቋማቸው። እነዚህ ነገሮች ካልተቋቋም በስራ ካልተቋቋም ምንም ነገር አታመጣም እና ስራዎች በጣም 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 ይቀሩት ነበር ሴዶ ማርሻል። በዛ ላይ ግን እኔ የምተቸው በስራው አይደለም የምተቸው ከምን አንጎል መሰለ? ከማርሻል አንግል ዲስፕሊን አንግል ለምነግርህ የመጨረሻ ነገር ልውጣ። ቴኳንዶ እና የካራቴ 7 መሰረታዊ ህጎች አሉት። ልክ አንድ በእስልምና ወይም በክርስትና ዶግማ እንደሚባለው ካራቴ ቴኳንዶ ህጎች አሉት፣ ሩሎች አሉት። የካራቴ 7 መሰረታዊ ህጎች ሲኖሩት 7 መሰረታዊ ህጎች ሲኖሩት ምንድነው የቴኳንዶ ደግሞ 5 መሰረታዊ ህጎች አሉት። ግን ሁለቱም ምንድነው ዞሮ የምታየው መጨረሻ ላይ የምታያቸው ተመሳሳይ አላቸው፣ ተመሳሳይ ነገሮች። ስለዚህ ህጉን በደንብ አያውቀውም። ማርሻል አርቱን ወይም ቴኳንዶን ራሱ በደንብ አያውቀውም። ህጉ የመጀመሪያው ህግ ምን ይላል መሰለህ? በእንግሊዘኛ ልበልልህ፣ በጃፓንኛ ልበልልህ፣ በእንትን ልበልልህ፣ በእንግሊዘኛ የመጀመሪያው ህግ ምን ይላል መሰለህ? we will respect our elders and refrain from any violent and rude behavior ነው የሚለው። ከማንኛው ታላላቆቻችን ሰዎቻችንን በአጠቃላይ እናከብራለን፣ ማክበር አለብን። በተለይ ደግሞ ከምን መራቅ አለብን? ከስነ ምግባር እና ይሄ ሩድ የሆኑ ቢሄቪየሮች መራቅ አለብን። አሁን እኮ ብሮግያ አሁን ትላንት ሴዶ የመጽሐፉንና የቁርአኑን ቃላት አስከበረ ማለት ነው። ለምን ብትል ግራኝ ቢመጣ ቀኝን ስተባለ ፊት ለፊት የመጣው ጀርባውን ዞሮ ሰጣ። ይሄ መጽሐፉን ቃላት አከበረ ማለት ነው። አንዱን ቀን በጥፊ ሳይል የመጽሐፍ ቅዱስንና የቁርአኑን አንድ ላይ ሰብሰብ አድርጎ መለሰና በዚህ ደስ አለው። መጽሐፍ ቃላት መመለስ ማለት ይሄ ነው። ብዙ በነገራችን ላይ እዚህ ላይ የምነግርህ ነገር ብዙዎች እየተቃወሙ ያሉት ሃይማኖትን አስገባ ምናምን ይላሉና ማርሻል አርት ካራቴንም ቢሆን ቴኳንዶንም ይላል መሰለህ አምላክህን አክበር ነው የሚለው። አምላክህን አክበር ነው የሚለው። ገብቶሃል? አምላኩን ማክበሩ በአላህም በክርስትና ክርስቲያን ቢሆን በክርስትና እስላምም ቢሆን አላሁ አክበር ምናምን ብሎ መናገር መብት አለው። ይሄ ሁሉም ቦታ አለ። አሁን ሁሉም ትልቅ ዓለማችን ላይም ቅድም ብያለሁ፣ በዓለማችን ላይም ትልቅ ቦስተሮች ይሰራሉ። አላሁ አክበር አልሐምዱሊላህ ማርያምን በጌታ ስም ምናምን ይሄ ይባላል ያለ ነው። እሱ ችግር የለም። እሱ ችግር የለም። ለመጥፎ ነገር ስትጠቀምበት ነው መጥፎው እንጂ አምላክህን አክብር። ሂዩማኒቲን ደግሞ አለ። ሂዩማኒቲ የሰው ዘር ጠቅላላ አክብር ይላል። ነገር ግን እኔ በዲስፕሊኑ ያልኩ ምንድነው ህፃናቶችን መምታት፣ ለምሳሌ ዴሞንስትሬሽን ሲያደርግ ፓተርን ሾው ሲያደርግ ወይም ስልጠና እንዴት ቾክ እንደሚደረግ እንዴት ብሎክ እንደሚደረግ ሲያሳይ ያ ነገር መሆን ያለበት በምን አይነት መንገድ ነው? ከሱ እኩል ሌቭላቸው ከሱ እኩል የሆኑ ሰዎች ጋር ነው ማድረግ ያለበት። ህፃናቶችን፣ ሴቶችን ምናምኖችን ይዞ መጥቶ በጠረባ
በጫማ ጥፊ ምናምን መምታት። ይሄ በነገራችን ላይ አሁን ይሄ ውድድሩ ካለቀ በኋላ አላውቅም እንጂ የኢትዮጵያ ቴኳንዶ ፌዴሬሽን ኃይለኛ ቅጣት እንደሚጥልበት እርግጠኛ ነኝ። የመነኝ ይጥልበታል። ያ የሆነው ምንድነው? ቅድም ያልኩት ዲስፕሊን ሩል ቢሄቪየር ነው። እነዚህ ነገሮችን በቴኳንዶም ሆነ በካራቴ ውስጥ በጣም በጣም ክልክል ነው። ከሃይማኖት በላይ ጥብቅ ነው ብታየው እና አያቆምም እልህ ህጎቹን ምኖቹን ስርዓቱን አያቆምም እልህ። ለዛ ነው ሴት ልጅ መማታት፣ ሴት ልጅን ፊት ለፊት አድርገ ዴሞንስትሬሽን ማድረግ፣ ህፃናቶችን እንደዚህ አቅም የሌላቸውን ሰዎች ምናምን መምታት፣ መቆለፍ፣ መጮህ ምናምን የመሳሰሉት ነገሮች የቴኳንዶ ወይም የካራቴ እንትን አይደለም፣ ህግ አይደለም። ስለዚህ ቴኳንዶ ምናልባት እኔ ብዙ ጊዜ ተናግሬ ያለው ይሄ የሱ ችግር አይደለም፣ የኢትዮጵያ ቴኳንዶ ፌዴሬሽን ችግር ነው። ገብቶሃል? ስለዚህ ምናልባት ከፍተኛ ቅጣት ሊጥልበት ይችላል። አላቅም እንግዲህ የሚሆነውን ነገር ማየት ነው። ግን ይሄንን ነገር ኪፕ ኢን ዩር ማይንድ ሲባል አንድ ጊዜ ሲማሴ ጎሚናሳይ እና ከፍተኛ ቅጣት ይጥልበታል። ምናልባት ፌዴሬሽኑ እነዚህ ነገሮችን እንትን ይላል ማለት ነው። በዚህ በኩል ነው እንትን ማለት የምፈልገውና ከዲስፕሊን አንጻር ከስራ አንጻር ከብዙ አንጻር ሳየው ሴዶ በጣም ገና ነው መስራት ያለበት ነው። ብነግርህ ግን መስራት አለበትም ብዬ ብለህ አሁን ብዙ ሰዎች ሚስ አንደርስታንድ የሚያደርጉት ምንድነው በፓተርን ብላክ ቤልት ማግኘት እና በፋይቲንግ ብላክ ቤልት ማግኘት የተለያየ ነው። ሴዶ ምንድነው ብላክ ቤልቱ ፓተርን ነው። ገብቷል? ፋይት አይደለም። በፓተርን ያገኛቸው ብላክ ቤልቶች እንጂ በፓተርን አይደለም። ስለዚህ ሰው ሚስ አንደርስታንድ ያደረገው ብላክ ቤልት ያለው ሁሉ ፋይት ይችላል ማለት አይደለም። ካታዎችን ነው እሱ የሚያውቀው። ምን ገብቷል? ምናልባት ኔትወርኩ ተቆራርጧል መሰለኝ። ያው ማለትም ያው ማሸነፍ ያለ ነው። ግን በጣም ረጅም ስራ የሚጠብቀዋል። ረጅም ስራ መስራት አለበት። ብዙ መፈልፋት አለበት ምናምን ነገርና ትንሽ ለኔ በቂ ሆኖ አልታየኝም። ምን ነው የምልህ ከቴክኒክም አንፃር ከሙያዊ ከኔ አሁን 3 ደቂቃ እሱማ በአንድ ሰከንድም በ30 ሰከንድም ኖክአውት የሚደረግ አለ። በማርሻል አርት ወይም በዓለም አቀፍ ነው የምትለኝ? ኦፍ ኮርስ አይቻቃለሁ። በፈለከው መንገድ አይቻቃለሁ። እንዴት አሁን በምን አንግል ላሳየህ? ለዛን 3 ሚኒት አለ። ከ3 ደቂቃ በታች አለ። ኖክአውት አይደለም። ምሳሌ ልስጥህ። የሀገራችን ልጅ ቢኒያም ሽብሬ ኖክአውት ሲያደረገው በስንት ደቂቃ ነው የፈጀበት? ኖክአውት ፕሮፌሽን እኮ አልከኝ፣ ኢንተርናሽናል አልከኝ። ይሄ እኮ የኢትዮጵያ አይደለም። ቢኒያም ሽብሬ ኢትዮጵያ ውስጥ አይደለም ያካሄደው፣ አሜሪካ ውስጥ ነው ያካሄደው። ከውጭ ሀገር ዜጋ ጋር ምን አድርጎ ቾክ አድርጎ ነው። አንደኛ ኪክ ባክሰር ነው። ምንድነው በምንድነው እሱ? ቢኒ አንደኛም የተሳሳታችሁት ምንድነው? ቢኒያም ኪክ ቦክሰር አይደለም። እሱ በጂምናስቲክ ጂምናስቲክ ማለት ኪክ ባክሰር ነው የሰራው። የተወዳደረውን ኪክ ባክሰር ነው። በቃ ከሰራ በኋላ ነው እንጂ የሱ ሜጀሩ እንትን ነው። ምንድነው ጂምናስቲክ መስራትና ከኪክ ባክሰር ጋር ምን ያገኘው? ፕሮፌሽናል ኪክ ባክሰር ነው የተጫወተው፣ በኪክ ባክሰር ነው። ሌላ ሰው ታመጣለህ ያለ የለም። በ3 ደቂቃ ውሸት ነው። ጨዋታው ጌም ነው። ፍራንክ ፈልገው ነው የመጡት ሰዎቹ። በዚህ ጌም ውስጥ ነው የሆነ ምንም በውርጩ መሬት የነካ ልጅ ይዘውም ኤክሰርሳይዝ ሰርቶ ራሱን መቀየር ያልቻለ ሁለቱም አቅም የላቸውም ይህንን ጌም ለመጫወት። ሲጀመር ፐርፎርማንሳቸው ራሱ ኖርማል አይደለም። 3 ሰከንድ የሰውን ብር ሊበሉት። ቀድሞ እኮ ልጁ በቃ ጨዋታውን ትቻለሁ ብሎ ነበር። ከዚህ በፊት ትቻለሁ፣ ጌሙን ትቻለሁ ብሎ ነበር። ይሄ
ማነው ሰይዶ ምናምን የሚባል ልጅ ተመልሰው የመጡት ያን ከምትተው አንዴ መሬት አስቀምጬ ወቀጥ ላድርግና ፍራንክ ብላ ተብሎ ነው የመጣው። በዛ ውስጥ መጥተው የኢትዮጵያን ፐርፎርማንስ የኢትዮጵያን ፋይቲንግ ምናምን አዋርደው ነው የወጡት። እንደዚህ አይነት ውርደት የለም። በመጨረሻ የውርደት ነው። ሁለቱም በውርደት ውስጥ ነው ያለፉት። ሰው እንዴት 3 ሚኒትስ ፋይት ሊያደርግ ይገባል? ራውንድ ነው፣ ፍሮንት ነው የሚጫወተው። ቆልፎት ቢሆን ምንድነው ሰብሮ ይዞት ቢሆን ለምሳሌ መንቀሳቀስ እንደማይችል አድርጎ ላክ ካረገው ሊያቆም ይችላል ጨዋታውን። ገብቷል? ይሄ ግን እየቀጠቀጠው አንድ ጨዋታ አሳይሃለሁ፣ የመጨረሻ ይቀጠቅጠዋል ማለት ነው። እስከ መጨረሻው ሰዓት እናትየው ሁሉ ትመጣና እናትየው ኡኡ ትላለች። ግን ምንድነው ያደረገው? ያ የተቀጠቀጠው ልጅ መጨረሻ ላይ እግሩን አስገብቶ ቆለፈው። እጁንና እግሩን ይዞ ቆለፈው ማለት ነው። እንዳይንቀሳቀስ አድርጎ ቆለፈው። ከዛ ሁሉ ዱላ በኋላ ያንን ሁሉ አሳልፎ ቆልፎ ይዞት አሸንፎ ነው የወጣው። ይሄ ገና ፕሮፌሽናል ጨዋታ አይቻለ ፖፑላር እሱ አይተዋል። እነዚህ እሱ ናቸው እናት ወደ አልሳምና አሁን እነዚህ አሁን ሰይዶ ሊተኛ ገባዩን አላቅ ተኝቷል ሄዶ ማለት ሰይዶ ማለት ሊያቅፍ ነው የገባው። ሊያቅፍ እንደዚህ ብለው ማለት ስማማይ ላይ ፍራንኩን ነው ሊበሉ። አሁን ሰው ይኸውልህ ጌሙ ከቀረ ያ ነገር ሊመለስ ነው። ገባ? ዝም ብሎ ሊመለስ የሆነ ልጅ እዛ ሲጫወቱ አይደለም ሰውን ሲሰሩ ኢትዮጵያ ውስጥ በመጀመሪያ ደረጃ ኢሌባ ቤት በኢትዮጵያ ውስጥ ሼር አድርጉ። ሰይዶን አምጦልኝ ሼር አድርጋችሁ ሰይዶን አምጦልኝ ራሱ ይያል ያለ በዓለም ላይ ታይቶ አይታወቅም። ሰው እኮ ይፈራገጣል። እንደው ኖርማል ስንደባደብ ራሱ ማንም ሰው ይቀጥቅጠኝ ከፈለገ የሆነ ሰዓት ላይ በደንብ እንዲመታኝ ወይ ኖክአውት ያደርገኛል ወይ የሆነ ነገር ያደርገኛል። አስተኝቶ እንደ ዳቦ ሲያቦካው ሲቀጠቅጠው ፈርገጥ እንኳን ማለት አይችልም። ምክንያቱም ስቶማኩ ትልቅ ነው ማለት ሆዱ በሆዱ እንትናል ገልብጦ ሆዱ ትልቅ ነው። እግሩን ደግሞ አየህ፣ እግሩ እኮ እንደዚህ ነው። ሰይዶ እግሩ እንደዚህ ነው። ዝም ብሎ ነው እግሩ እንደዚህ ነው። ውል የምትለው በእግሩ ተቀልሎ ውርደት ነው። እነዚህ ፍራንኩን ፈልገው ነው የመጡት። ፍራንክ ይዘው ወጥተዋል። ስማርት ናቸው። ይሄ ደደብዝ በዚህ ካልዘረፍከው በምንም አዘርፈውም። ሰው ኖርማል አይደለም። ምን ላይ እንደሚውል አላወቅም። ምን እንደሚያደርግ በቲፎዞ ይህ ጎዳና ተታበይ ሚል ምናምን ሚዲያውን ይዘውብናል። በቃ እነዚህ ኮተት ምናምን የተከበሩ አቶ ፈረጅ ስንት ፕሮፌሽናል አሉ መሰለህ። ስንት ፕሮፌሽናል ግን መከፈቱ ይገባደው። ፖፖ ትክክል ነህ። ድራማ ነው እንጂ እኮ አንደኛው ነገር ልጁ ከዚህ በፊት አንድ ሰው እኮ ፕሪሚየር ሊግ ለመግባት ፈረጅ መጀመሪያ ከቀበሌ ነው የሚጀምረው። ሰይዶ ከዚህ በፊት እኮ ምንም አይነት ግጥሚያ አላደረገም። ያ ብዙ ውጭ ሁሉ ሄዶ ነው እንትን ያለው። ቲክቶክ ሆይ ስላለ ብቻ ነው እንዴ እንደሚያሸንፈው ስለቀጠቀጠው ደስ ብሎኛል። በጣም ስለቀጠቀጠው ደስ ብሎኛል። በደንብ ሊቀጠቀጠው ደስ ብሎኛል። እኔም በጣም ነው ደስ ብሎኛል። ደስ አለኝ በደንብ ስለቀጠቀጠው። ሰይዶ ጠንካራ ነው። በጠንካራነቱ እኮ ተቋቋመው እኮ ምንም አይደለም። ማስታወቂያ እየሰራ ነው። መቶም ጊዜ ብትመታው ምግብ ስለበላ ይሄ ምግብ ይሄ አውሬ እንትን አለበት። ጅን ነው የሚያስበላው ሰውነት ነው። ብትመታው ምንም አይመስልም። ግን መቀጥቀጡ እንደ ሰይዶ ሌላ ሰው ቢደበደብ ሊሞት ሁሉ ይችላል። ምንም አልሆነም እኮ ልጁ ዱላ ይችላል። ያማል እንደ ሰይዶ መቼ ቀጠቀጠው? ሰይዶ አንድ እንደዚህ እንኳን አይነካውም እንዴ? ነው ጎበዝ ቢሆን ያሸንፈው። እንደዛ አይደለም ያልኩ። ጆን ደበደበው ግን ምንም አልሆነም ነው እኮ እያልኩ ነው እኮ። ጆንም አይችልም እኮ ጆንም ተደባዳቢ አይደለም። ያ ግን ያ ማሸነፍ የሚችለውን ጨዋታ ራሱ መጀመሪያ በራሱ ላይ መስራት ትሬኒንግ ሆዱን ምናምን በደንብ ሰርቶ ገብቶ በዛ ፐርፎርማንስ አንቆ ቢይዞ ቆልፎ መያዝ ምናምን ያልተማረም ዝም ብሎ የሄደበት ቦታ እኮ ሊያስተምሩት የሄዱበት ሰዎች ያስቃል። ሰይዶ አደሬ ሰፈር ፖፑላር ጫትራ አደሬ ሰፈር ያለችው አንድ ፍየል አለች አይደል? ታውቃታለህ? አንድ ፍየል አለች። ጫት ማመርቀና ምናምን ሆዷ ወጣች ወረደ ግሯ ቀጭን ቢራም ያጠጧታል። ያቺ ፍየል መሰለ ሰይዶ ማለት ነው። አንድ አደሬ ሰፈር ያለችው ፍየል ሰይዶም ያውቃታል። እዛ ጠውላ መስጊድ በላይ በኩል ያለችው ማለት ነው። አባይ መስጊድ የሚባልበት አይደል? ጫት ማ ቢራ የምጠጣ ፍየል ሰይዶ ያቺን ፍየል ነው መሰለ። አደሬ ሰፈር መርካቶ ያላችሁ ታውቃላችሁ።
ዝር ያለ ሆዱ እኔ አንድ ጥያቄ ልጠይቃችሁ። ሰይዶ ከዚህ በፊት ተወዳድሮ ያውቃል? የትኛው መድረክ ላይ አይታችሁ ታውቃላችሁ? መወዳደር አማተር ነው የመጀመሪያ። ብዙ ሰዎች ሳይወዳደሩ ይወዳደራሉ። እንደዚህ ችግር የለውም እኮ አሁን ጥያቄ ልጨርስና ትመልስልኛለህ። ሰይዶ በምግብ ነው የተወዳደረ። በምግብ አንድ ጊዜ ትመልሱልኛላችሁ። የኔን ሀሳብ ተረዱኝና አንድ ሰው ሲወዳደር ሁሉም ይወዳደራል። ሲጀምር ግን ከታች ነው የሚጀምረው። ከቀበሌ ተነስተህ ፕሪሚየር ሊግ አትሄድም። ከዚህ በፊት የትኛው በቦክስ ዓለም በሚዛን ነው ማንንም ትገጥማለህ። የትኛውን ቦታ ላይ እችላለሁ ካልክ በቤታቸው ቤታቸው በሆም በአባታቸው ኮች ተደርገው ማለት ነው ኃይለኛ ቦክሰኛን ቀጥቅጠው የሚቀጥለው ተፈልገው በባትሪ ተፈልገው ለከፍተኛ ውድድር ይፈልጋል። እንዲህ ነው ሰዎች ቢመጡ ገብቷል። ጥሩ ፐርፎርማንስ ካለ ጥሩ ኤክሰርሳይዝ ከሰራ አቅም ካለ ተደባዳቢ ፕሮፌሽናል ከሆንክ በኮች ጥሩ ኮች አግኝተህ ከሰራ መተህ ትደባደባለህ። ቀጥቅጠው ከዛ ካራቴ እንደዛ አይደለም። ካራቴና ቴኳንዶ እንደዛ አይደለም። ተፈልገህ በባትሪ ተፈልገህ ምናምን ልጅ የሚል በደረጃው ዳኑ ነው። ካራቴ እኮ አይደለም የተጣሉት። ካራቴ ነው እንዴ? እሱን እኮ ነው ቅድም እየተነጋገርን ነበረ። አልሰማህም እንጂ ባይዘው አንተ ከምትላቸው ነገሮች ጋር 100% እስማማለሁ። ግን አሁን ልጁ የሚጠይቀት ያለው ጥያቄ እነዚህ ራንደምሊ የምታመጣቸው ነገሮች አይደሉም። ፋይት እነዚህ ኤምኤምኤ ፋይት ከየትም መንገድ ላይ የምታመጣው አይደለም። በካራቴ ወይም በቴኳንዶ ውስጥ ማለፍ አለበት። በቃ መስራት አለበት። ፖፑላር እኮ እየሰማኝ አይደለም። ቢሰማኝ እኮ እኔ እኮ ያልኩ ፕሮፌሽናል በሆነ መንገድ ቆይ ፖፑላር በሀገር ደረጃ ከማንኛውም ቲክቶክ ላይ ይዘህ በሀገር ደረጃ በዛ ትልቅ ሚዲያ እንደዛ ማድረግ ገንዘብ ዝርፊያ ካልሆነ እንጂ በምኑ ተመዝኖ ዓለም ይሰራው እሱ ገንዘብ ዓለም ሚዲያ ገንዘብ ዓለም ሚዲያ የለንም። ምን ችግር የለውም እሱ አይደለም። ግን ስንት ብር ሸቀሉ? እስቲ ስለ ብሩ እናውራ። ስለ ብሩ እናወራም። ስለ ብሩ አይመለከተንም። እኛ ስለ ብሩ አይመለከተንም። በደንብ ግን ሸቀሉ፣ በደንብ ሸቀሉ። አብደ ሸቀሉ ሙስሊሞች ከዚህ በኋላ እስላም አንሆንም ይሄ ልጅ ከተሸነፈ ብለው ነበር። እንግዲህ አሁን ቤተክርስቲያን እንዲሄዱ ምናምን አሁን እንመክራቸዋለን። መካድ አይቻልም። አንደኛ መሄድ ነው ያለበት። ወደ ቤተክርስቲያን እንሄዳለን ያሉት እንመክራቸዋለን። ቶሎ መሄድ አለባቸው። ለምን ከሃይማኖት ጋር ያያዙት እኮ እኔ እኮ ግራ ገባኝ እኮ። ለምን ፈረጅ መርቃና አንድ እብድ ነው እኮ ሜዳ ላይ የወደቀ ምንም እኮ አያውቅም። በእስልምና ደግሞ ክልክል ነው እንደዚህ አይነት ነገሮች አይደረጉም። ሰው መሀል ላይ አዲስ ወሬ የሚሰራጭ ዜና አለ ፖፑላር። እሺ ቀበቶ የተሰራ በኦሮሞ ልጅ ነው። ልጁ ማስታወቂያ እንዲደረግ ተብሎ ደበቁት። በኢትዮጵያ ተሰራ ተብሎ ከታወቀ ያዋርደናል በሚል እንግዲህ እንደዚህ አይነት ዜና ወጥቷል። ቀጥሉበት። የምን ቀበቶ ቤልቲን ከን ሆጀተሜ ኢልማ ኦሮምቲቻቲን ብየ ኬኛ ኬሰቲ በአማርኛም በኦሮምኛ ዲጀሚሸን ቆፋ ከፈለኒ የምኑ ቤልት ነው? ስለምኑ ቤልት ፖፑላር የተቀሲጋ የምኑ ቤልት ነው? የምኑ ቤልት የተሸለሙት ነው? የማታ ሲካፈል ያደረው አዲስ ወሬ መጥቷል። ልጁ 25,000 ብር ብቻ ነው የተከፈለው ማስታወቂያ እንዲደረግ ተብሎ ግን ማስታወቂያ ያዋርደናል በኢትዮጵያ ምድር ተሰራ ብሎ። ኦኬ ሙባረክ ቤት እየተወራ ያለው ልጅ ነው። ሙባረክ ሙሰማ ቤት ቤልት እኮ የሱ ልጅ ነው። ቤልት እኮ በማንም ቢሰራ ይችላል። እሱ እኮ ቤልት እኮ ወርቅ መሰለን ሌላ ሀገርም እኮ በሰው ነው የሚሰራው በኖርማል። ማስታወቂያው ለምን አልሰሩለትም? ለምን ልጁን አፈኑ? ለምን ሞያውን አፈኑ? አንተ ሁሉ ነገር በዘር ምንድነው በሽተኝነታችሁ? ስለዘሩ ነው። ፖፑላር እኔና አንተ ዛሬ በቃ የሚደባደባለን። እንደዚህ ከሆነ ደሃ ልጅ አይታይም ማለት ነው። በአንተ አይመለከተንም። እኛ የደሃ ልጅ አይደለም አጀንዳችን። ለነዚህ ቦስከኞች ነው እንጂ ቀበቶ ተሰራ፣ ኦሮሞ ሰራ፣ ሙባረክ ቤቱን ሊያማሙቅበት ያመጣው ልጅ ኦኬ፣ አማራ ሰራ፣ ኦሮሞ ሰራ። እሱን እነ ሙባረክ ሰፈር ሄዱና አውሩ። እኔ ቤት አይደለም በሽታ ነው እነ ሙባረክ እንካ
ስለ አይፎን የ3 ደቂቃ መቀጥቀጡ ብዙም ቤልቱ ምናምን ኦሮሞ ሰራ አማራ ሰራ ሚሉን እሱን እነ ሙባረክ ሰፈር ነው የሚሰራው። እንደዚህ አይነት እኔ ቤት አይሰራው። እነ ሙባረክ ሰፈር ቤቱ ማሞቂያ ምናምን ይሰራል። አንተ ቢሆን አሳዝንም ማስታወቂያ ሳይሰማልኝ ሰው ሲያወናብድ አይማይ እሱ እነ ሙባረክ ቤት ነው። እነ ሙባረክ ሰፈር ነው የሚሰራው። አንተ ደሃ ልጅ አይታይህም ማለት ነው። ሀብታም ብቻ ነው። ጥቃቅንና አነስተኛ መንደር ገብተህ ነው። እነ ሙባረክ ሰፈር ነው እሱ። ጥቃቅንና አነስተኛ ሰፈር እኔ ጋር አይደለም። ያንተ ፖለቲካ በቃ እኔ ደግሞ ልጁን ስፈልግ ቪዲዮውን ላይ እፈልጋለሁ አልኩ። እፈልጋለሁ ረጅም ሰዓት ነው የምፈልገው እኔ ረጅም ሰዓት የተጫወቱ ያ3 ደቂቃው ቅንጭብ ብሎ ይወጣ መስሎኝ እፈልጋለሁ። በቃ በዩቲዩብ እፈልገዋለሁ አሰብኩት። ስንት ዙር ተጫወቱ ምናምን። ከዛ ፋይናል ላይ ስፈልግ 3 ሚኒትስ ነው በ3 ሚኒት የሆነ ወቀጠ የሚባል ወቀጤ ነው እንጂ አስወቀጤን እንጂ ስንቴ ካስሬን ስንት ስራ ፈቴን ማታ ሳንተኛ አድሬን እንደ ኧረ በእናትህ 3 ደቂቃ ይላል ፖፑላር የሚሆን 3 ደቂቃ እኮ ነው ጫወተው። ምንድን ነው ልጁ 3 ሰከንድ ሲሞላ ወድቋል። በቃ እግሩ ስር ነው ያለው። ከላይ ቀጠቀጣት እኮ በደንብ ቦክስ እኮ ቀጥቅጧታል። አመቻቻትና እኮ እርም አድርጎታል። ደስ ይላል። አንዱን ቀን ቦሎኬቱ ምኑ የት ገባ ነው የምልህ። እኔ የምልህ እኮ ያ ሁሉ እንቁላል 50 እንቁላል ሲበላ የነበረው እንዲህ 20 ጁስ ብልቃጥ ሲጠጣ የነበረው ልጁ ምን ሆኖ ነው ግን? በጣም አሁን ማንም ሰው ይመታዋል። መንገድ ላይ ይዘው ይቀጠቅጡታል። አሁን አሁን በኋላ ማንም ሰው ባዛው ጋር ይመቱታል። መንገድ ላይ ይመጡና ትችለኛለህ ምናምን። እኔ ያየሁት ፖፑላር እኔ ያየሁት ሴዶ ሳይገባ በድንጋጤ ቅዘን በቅዘን ሆነዋል። አይተሃል? ሴዶ ሳይወዳደር ሳይገባ በድንጋጤ ቅዘን በቅዘን ሆነዋል። አየሁ ጆን ስመጣ ሴዶ ላይ አቅፈው ነው ሄደው ምታት ሰርቶብኛል አልገባም፣ እንቁላል ጥሏል፣ ዳቦ ጥሏል፣ እንጀራ ጥሏል ብሎ ፈርቷል። ልጁ ገና በስነ ልቦና ነው የተመታው። ቀድሞ በመግባት ፈርቷል። አሁን ፈርቷል። ዜዶ እንትና ማነው በቅዘን ቅዘን ሆነዋል። ሴዶ ሳይገባ መጀመሪያ እንትን ብለው በቅዘን ሆነዋል። ሴዶ ዝም ብሎ ባይፈራ እኮ በደንብ ይመታው ነበር። ዝም ብሎ ሳይፈራ ቢጫወት ያው ግን ከታች አደርግሃለሁ ቀጠቅጥሃለሁ ችግር የለውም ምናምን ብሎ ፍራንክ ታገኛለህ ተብሎ ነው የመጣው። ተለምዶ እኮ ቲሸርቱን ጥሎ እኮ አልወዳደርም ብሎ ነው። አምኖ ፈጣሪ አዳነው እንጂ እጁን ሰብራለሁ እንዳለ እጁን ሰብሮ እግሩን ሊደግሞ ነበር። ኧረ እግሩን አደራ ያሉ ነበር። ተደበቀች ውስጥ ገብታ ተደበቀች። ግንባሯን ብቻ ነው የመጣት። አይ አገጫ እጁን ሲይዝ ጥርሱን ቢመታው ደስ ይለኝ ነው። እጁን ሲይዝ ኧረ እግሩን አደራ ይላሉ ቼኮቹ ተሰብስበው። በሳቅ ነው የሚወጡት። በኮመንት ላይ ብታይ እግሩን ሰብራለሁ ብለው ሰበረ። ኧረ በእናትህ ጆን እግሩን አደራ። እኔ ሰማሁት ደግሞ እንደዚህ ነው። ኧረ አንድ ለአንድ አይደል ያላችሁት? አደብድቡኝ ሲል ሰማሁት አለ። ለአራት አይቻልም፣ ለአምስት አይቻልም፣ ብቻ ለብቻ ገጥሞኝ ምናምን ሲል ሰማሁት አለ። ያም ልጅ እኮ አይችልም። ያም እኮ ተደባዳቢ ጠንካራ ሰው አይደለም። ዝም ብሎ ኖርማል ሰው ቢገባ ልጁን ያጫውተው ነበር። ኖርማል የሆነ ጎበዝ ይታቃል። ከነሱ በፊት ያደረጉት እንትኖች በጣም ብቃት ያላቸው ልጆች ናቸው። እነዚህ በጣም የሚያምሩ ኖካውታቸውም ሎካቸውም ምናምናቸውም በጣም ያምራል። የነሴዶ ፊዚክ ቅድም እንደነገርኩ ነው። ፊዚካሊ ራሱ ቴክኒክ ያላቸው ቦርጭ፣ ቂጣቸው፣ እግራቸው ኬክ ነው። እግራቸው ላይ አልተሰራም። አሁን መርካቶ የሚታውቁ ሰዎች ሰይዶን በደንብ ትረዱታላቸው። እግሩንና አደሬ ጫተራ ያለችው ፍየል ድሮ ዛሬ 20 ዓመት ማለት ነው። ጫተራ የሆነ ፍየል አለች። እሷን አይታችሁ ሰይዶን ካያችሁ አንድ አይነት ነው። ፍየሏ ትበላለች፣ ትጠጣለች። ያው እግሯችን ያክላል፣ ሆዷ ግን ጡንቻ አይደለም። ሰይዶችን ነው ያየሁት። ሰይዶም ያውቃታል። ሰይዶም እቺ ፍየል ያውቃታል። ያገኛሉ ወይ ነው ጨዋታውን። ስንት ብር ትኬት በደንብ ነው የተሸጠው? ብዙ ሰው ነው የገባው።
ኧረ እንደ ሰይጣን መንደር አይደል እንደዛ ቦታ ላይ ለምንድን ነው የማይሸጠው? 1 ሚሊዮን ብር ያገኛል ስለተሸነፈ 1 ሚሊዮን ብር ያገኛል። አሸናፊው 5 ሚሊዮን ነው 4 ሚሊዮን ያገኛል። አዎ ነው እንደዛ ነው። ኦኬ ጥሩ ነው። በ3 ደቂቃ ነው የብዙ ሰዓት ድብድብ ቢሆን ጥሩ ነበር። እንደው መቀጥቀጥ ካልቀረ ገባ። ኧረ እናቱ ኧረ በጣም አሳፋሪ ልጅ ነው። አፈር ድንጋይ ብሎ አይ እንትና ጆኒ ማርሻል አርቱን ታድጓል ብዬ አምናለሁ። በቃ ማርሻል አርቱ በቃ በጣም አንስቶታል እና በጣም ነው እንትን መዳይታ እኔ በሁለት መንገድ ነው ቅድም እንደነገርኩህ። አንዴማ እኮ በጫማ ጥፊማ ምናምን ነገር እኮ መታለች እኮ ላጥላጥ እኮ አድርጋለች መጀመሪያ ላይ። አላረገችም ምንም ነገር ነው ሸሽው እንደዚህ ብሎ ሲተካ አንድ እግሯን ስትነዝር ጎድ አመለጠ። ከዛ በኋላ ጠቅልሎ ጣለው። ከዛ ማን ያንሳው? አምላኬ ድረስልኝ አለ። ሁሉም ወደ ጸሎት ገባ። ሁሉም በጸሎት ገባ።